የዩቲዩብ ቤተሰቦቻችን አሁንም ጀነራል ኳድራቲክ ፎርሙላ ሶስተኛው የኳድራቲክ ኢኩዌሽን ሶሉሽን ሜተድ ነው የምናየው። ከዚህ በፊት ኮምፕሊቲንግ ዘ ስኩዌር ላይ የሰራናትን 2x² - 6x - 4 = 0 የምትለዋን ድጋሚ እንሰራታለን። በዚህ ፎርሙላ ስትሰራ ተመሳሳይ መልስ መምጣት አለበት። በነገራችን ላይ ማቴማቲክስ ላይ በየትኛውም ሲስተም ስትሰሩት ወይም በየትኛውም ሜተድ ብትሰሩት መጨረሻ ላይ ፋይናል አንሰራችሁ አንድ አይነት ነው የሚሆነው። ካልሆነ የሆነ ስቴፕ ላይ ወይም ኮምፒቲሽን ላይ ተሳስታችኋል ማለት ነው። ይሄን መልሶ ቼክ ማድረግ ይገባል። ስለዚህ ይህችን ቀደም ኮምፕሊቲንግ ስኩዌር ላይ ሰርቻታለሁ። አሁን ደግሞ በዚህ እንስራትና ተመሳሳይ መልስ እንዳላት እናያለን ማለት ነው። እሺ 2x² - 6x - 4 = 0 ይሄ ax² plus bx plus c = 0 ፎርም ነው። ስለዚህ a 2 ነች፣ b -6 ነች፣ c -4 ነች ማለት ነው። እሷን እናወጣለን። so a = 2 b = -6 and c = -4 ትላለች ይሆናልሽ ማለት ነው። ቀጥሎ ኳድራቲክ ፎርሙላችን ምን ይላል? x = -b plus or minus square root of b² minus 4ac over 2a ነው። ይሄን ኳድራቲክ ፎርሙላ እናውቀዋለን። ስለዚህ በዚህ ኳድራቲክ ፎርሙላ ለማስገባት a b c ማውጣት አለብን። አውጣናል። ከዚህ በኋላ ምን ይመጣል ማለት ነው? x እኩል ይሆናል ማይነስ b ማለት b -6 ስለሆነች minus of -6 6 ትሆናለች plus square root of b² ማለት 6² ነች that is 36 minus 4 times a times c መጀመሪያ a times c 2 times -4 ነው -8 አለኝ። ድጋሚ ፎርስ ደግሞ በዚህ ፎርስ አበዛው ማለት ነው 8 -8 ሲባዛ በ4 -32 ይሆናል ማለት ነው። ይችኛዋ ኔጌቲቭ ስላለች ደግሞ ሲደመር ትሆናለች -32 over 2 times a 2 ነች በ2 ስናበዛ 4 ትሆናለች ማለት ነው። ይሄ ነው እኩል ይሆናል 6 plus or minus square root of 36 plus 32 68 ይሆናል over 4 ማለት ነው። 6 plus or minus root 68 over 4 እኩል ይሆናል 6 plus or minus square root of 68 ማለት 4 times 17 ነው። 4 times 17 ነው። over 4 ነች። ከዚያ 4ን ስናወጣ ከራዲካል ውስጥ ያለችውን 4 ይችን 4 ስናወጣት 2 ሆና ትወጣለች። ስለዚህ x እኩል ይሆናል 6 plus or minus 2 root 17 over 4 ይሆናል። አሁን ዲኖሚኔተሩ 4 ነው። ከኒውመሬተሩ ላይ 6 እና 2 በሁለት መቃል የሚችሉ አሉ። ስለዚህ ሁሉንም በሁለት ባካፍለው 6 3 ትሆናለች። 2 እንዳለች 1 ትሆናለች። ራዲካል 17 ብቻ ትቀራለች። ኦቨር ዲኖሚኔተራችን 2 ትሆናለች ማለት ነው። this is the solution of x plus or minus አንደኛዋ ማይነስ አንደኛዋ ፕላስ ሆና ሁለት ሶሉሽን ይኖራል ማለት ነው። ይሄንን ደግሞ ቅድም ያወራነው አይነት ራሱ ነው ሶሉሽኑ የተለየ አልሆነም ትክክል ነው ማለት ነው።